የኦባሳንጆ የትግራይ ጉብኝትና የህወሓት መግለጫ ውዝግብ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በትግራይ ፖለቲካዊ ሁኔታና በህወሓት የቅርብ ጊዜ መግለጫ ዙሪያ ትኩረት አድርገን ያዝናቸውን መረጃዎች እናደርሳለን። የቀድሞ የናይጄሪያ ጠቅላይ ሚኒስትርና የአፍሪካ ህብረት የቀርን አፍሪካ ልዩ ልዑክ ኦሉሴጉን ኦባሳንጆ ወደ ትግራይ ያደረጉትን ጉብኝት አስመልክቶ ህወሓት ጠንካራ መግለጫ አውጥቷል። መግለጫው በሰላም ሂደቱ እና በክልሉ ነባራዊ ሁኔታ ላይ ትልቅ ውዝግብ ፈጥሯል። ህወሓት በወጣው መግለጫ መሰረትም ለሰላም ምንም ቦታ እንደሌለው በብዙ መንገድ አሳይቷል። ህወሓት በመግለጫው ለስሙ ላያነሳቸው አንዳንድ ጉዳዮች ቢኖሩም ሲጠቃለል ግን ዋና ትኩረቱ የህወሓትን ህጋዊ ህልውና መመለስ ላይ ብቻ ያነጣጠረ ነው። ተቺዎችና በርካታ የትግራይ ተወላጆች እንደሚሉት አሁንም ህወሓትን የሚያሳስበው የራሱ የህልውና ጉዳይ እንጂ በወጣቶች ላይ እየደረሰ ያለው አፈሳ፣ ህዝቡ እየከፈለ ያለው ከባድ ዋጋና ክልሉ ወደ ሲዋል መቀየሩ ለህወሓት ጨርሶ ግድ አይሰጠውም ይላሉ። የድርጅቱ ዋና ፍላጎት ህልውናው ተመልሶለት የህዝብና የክልሉ ሁኔታ ባለበት እንዲቀጥል ማድረግ ብቻ ነው። ብዙ ትግራዮች አሁን ላይ በአስተያየታቸው እንደሚገልጹት ከህወሓት በላይ የትግራይ ህዝብ ጠላት የለም እስከ ማለት ደርሰዋል። ህወሓትም ለትግራይ ህዝብ ያለውን ይህን ጠላትነቱን የሚያረጋግጥ ነገሮችን በማድረግ ተጠምዷል። የህዝቡ ስቃይና መማገድ ሳያሳስበው የራሱን ጥቅም ብቻ ማስቀደሙ አሁን ላይ በሰፊው እየተተቸ ይገኛል። ውድ ተመልካቾቻችን በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው? ሐሳባችሁን ከዚህ በታች ባለው የኮሜንት መስጫ ላይ ጻፉልን። ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለቻናላችን አዲስ ከሆናችሁ ፎሎ በማድረግ ቤተሰብ ይሁኑ። መልካም ጊዜ